ሰላም እንዴት ናችሁ? ሁሉ ሰላም ነው? ዛሬ የማሳያችሁ ስትሮበሪ ሌግ ይሉታል እዚህ እግራችን ላይ እዚህ ጋር ፎቶ አደርግላችኋለሁ። የሚወጣብን እኔም አለብኝ ትንንሽዬ እንዴት ነው ፀጉር ሊበቅል ሲል የሚወጣው አይነት የለም እንደዛ ይወጣል። ከእግር በታች በጣም ብዙ የሚወጣበት ሰው አለ፣ ትንሽ የሚወጣበት አለ እና ደግሞ አንገታችን ላይ ይሄ ፊት ለፊት ማለት ነው። ስለዚህ እሱን እንዴት አድርገን ነው እንዲቀንስ የምናደርገው ወይም በሂደት ደግሞ እንዲጠፋ ማድረግ የምንችለው የሚለውን እናያለን። በመጀመሪያ ግን እግራችን ላይ ያሉ ትንሽ ፀጉሮች ሌሎች ደግሞ ሴትም ብንሆን በጣም እግራቸው ፀጉር የሚበዛበት አለ፣ እዚህ አካባቢ የሚወጣባቸው አሉ፣ እዚህ አካባቢ የሚወጣል እና እንዴት ነው ምልክት ትቶባቸው እንዳይሄድ ወይንም ሼፕ ካረጉት በኋላ ትንንሽ የሚወጣ ቀዳዳ የሚመስል ነገር አለ አይደል? እንደሱ እንዳይበዛባቸው በቤት ውስጥ የሚሰሩ ውጭ የሚገዛ ብዙ አለ፣ ግን በቤት ውስጥ ደግሞ በተቻለ መጠን ቤት ውስጥ በሚገኝ ነገር የሚሰራ ነው ማሳየት የምፈልገው ነው። ይሄ የምንላጭበት የማይስማማቸው ሰዎች በጣም ብዙ አሉ፣ ግን አያውቁትም። ማለት አሁን ዛሬ ሽብ አድርጋችሁት ከአንድ ቀን ወይ ከሁለት ቀን በኋላ የሚያሳክካችሁ ወይንም እንደዚህ ትንንሽ ምልክቶች በብዛት የሚወጣባችሁ ከሆነ መላጫው አልተስማማችሁም ማለት ነው። ስለዚህ በሌላ መንገድ የኤሌክትሪኩ አለ፣ ኤሌክትሪኩን ገዝቶ መሞከር። እሱም እንትን የማይል ሰው ደግሞ የተወሰነ ገንዘብ ያለው ሰው ሌዘር የሚባል አለ። በሌዘር ፀጉራቸውን ሰውነታቸውን እንደዛ አይነት ትሪትመንት አለ ማለት ነው። ያ ሶስተኛው ኦፕሽን ይሆናል። አንዳንድ ሰው እንዴት እንደሚጠቀምም አለማወቅ ለዛ ችግር ያጋልጣል። አንደኛ ሰውነታችሁ እርጥብ ሳይሆን ራይዝ መሆን አለበት። ይሄ የሚነፉ ክሬሞች አሉ። አንደኛ በሱ በደንብ አለስልሳችሁ ሳሙናም ካላችሁ ወይንም ለራሱ የተዘጋጀውም ካላችሁ በሱ መጀመሪያ ከቀባችሁት በኋላ በደንብ ሞይስቸራይዝ ካረጋችሁት በኋላ ከዛ ነው ሼቭ ማድረግ ያለባችሁ መላጨት ያለባችሁ እንጂ ውሃ ስለነካው ብቻ ዝም ብሎ ላጥላጥ ብታረጉት በኋላ ላይ ያሳክካችኋል። እንደዛ አይነት ይሄ ስትሮበሪ የሚባለው ትንሽዬ ነገሮቹን ትቶባችሁ ያልፋል። ፎም ያለ ፀጉርን ሙልጭ የሚያደርግ አለ። ሼቭ ምንም ሳታደርጉ የሚነፋ ነው እንደ ክሬም። እዚህ ጋርም ከሆነ ለምሳሌ ነው ማሳያችሁ። ነፍታችሁ እሱን እንደዚህ በለብ ባለ ፎጣ እንደዚህ ወይም በሆነ ነገር እንዲህ ስታረጉት ይዞት ውልቅ ይላል ማለት ነው። እሱም እንደ አንድ አማራጭ ነው። አሁን ቀጥታ ወደ ስራው ነው የሚሄደው። እዚህ ጋር የምታዩት ግሪን ቲ ነው፣ አረንጓዴ ሻይ ቅጠል አለ፣ ኦሊቭ ኦይል አለኝ፣ ስኳር አለኝ። ግሪን ቲው አሁን በጣም በብዛት እየተወደደ ነው። የአረንጓዴው ሻይ ቅጠሉ ውፍረት ለመቀነስ ይሁን ብጉር ለማጥፋት ራሱ በጣም ቆንጆ ነው። ለፊት ይሰራበታል። እሱ ሌላ ጊዜ ያሳያችኋለሁ ለፊት እንዴት እንደሚሰራ እና አንታይ ኦክሲደንት በውስጡ ይዟል። ያ ማለት ደግሞ በውጫዊ ነገር አሁን በፀሐይ ሊሆን ይችላል፣ በብርድ ሊሆን ይችላል፣ ውጭ ባለው ነገር ዳሜጅ የሆነ የተበላሸ ቆዳችንን እግራችን ላይ የወጣብን በመላጫም ይሁን በተለያየ ነገር እንዲወጣ እንዲስተካከል ያደርገናል። ስኳር ደግሞ እዚህ ጋር ታያላችሁ። ስኳሩ ደግሞ ኤክስፎሌት ያደርጋል። ያ ደግሞ ላዩ ላይ ያለ ቆሻሻ ካለ በደንብ እንዲወጣ ያደርገዋል ማለት ነው። የሞተ ሴሉ እንዲወጣ ይሆናል። ኦሊቭ ኦይል እዚህ ጋር ታያላችሁ። እሱም አንታይ ኦክሲደንት አለው በውስጡ ቅድም እንዳልኳችሁ። እንደገና ደግሞ ቫይታሚን ኤ ያለበት፣ ዲ ያለበት፣ ኬ ኢ ያለው እና ይህን ሁሉ በአንዱ ማግኘት ይቻላል። ሞይስቸራይዝ ያደርገዋል፣ ፌድ እንዲያደርግ ቶሎ እንድንድን ያደርጋል። ይሄው እንዲታሹታላችሁ። መጠኑን እንግዲህ እናንተ እንደፈለጋችሁት ነው ማድረግ። አሁን እዚህ ጋር እንዴት እንደምጠቀመው አሳያችኋለሁ። ይሄን እግሬ ላይ ያሻለው እኔ ከጉልበቴ በታች አሳያችኋለሁ። ሌላ ጊዜ ግን ኖርማሊ ከላይ ጀምሬ ነው በደንብ የማሽ። አሁን ለእናንተ ለማሳየት ስለሆነ ከዚህ በታች ነው ማሳያችሁ። መጀመሪያ እርጥብ ታረጉታላችሁ። እዚህ ጋር ሼቭ የምታረጉ ሰዎች የምትላጩ ሰዎች ግን እንዲህ በውሃ ካርጥባችሁ ሳሙና ያላችሁን ሳሙና በደንብ አኩርፋችሁ ነው መላጨት ፀጉሩን ማለት ነው። እዚህ ጋር እንደምታዩት ብዙ ፀጉር የለኝም እኔ። ስለዚህ ይሄኛው ትንሽ የሚወጣውን ራሱ ይዞት ይወጣል። አንደኛ ስኳሩ
በጣም ነው። ድምፁን አሰማችኋለሁ ምን ያህል እንትን እንደሚል። እንደምታዩት የሚወጣው ትንንሽዬው ራሱ ይዞት ይወጣል ፀጉሩም ማለት ነው። ረዘም ረዘም ያለው ግን ያስቸግራል። ስለዚህ ምልክት ያለባችሁም ካላችሁ ኦሊቭ ኦይሉ አሁን ለይሄ ምንድነው ይሄ ስትሬች ማርክ ነው የሚባለው፣ እሱ እንደሱ የነጣ ነጣ ያለ እግሬ ላይ እኔም አለብኝ። እንደሱ አይነቱን በሂደት እየደበዘዘ ይመጣል። የሁለት እግራችሁን በደንብ እስከ ላይም ድረስ አንገታችሁን፣ ሰውነታችሁን ሁሉ ማሸት የምትችሉት ነገር ነው ይሄ። እኔ ያው ለምሳሌ ስለሆነ ነው በትንሹ ማሳየው። አሁን እዚህ ጋር ውሃው እናፈሳለሁ። መጀመሪያ ላይ ብዙ አይለቅላችሁም፣ በውሃ ብቻ ሲሆን ትንሽ ትንሽ ይለቃል። ከዛ ግን በደንብ በሳሙና አስለቅቀዋለሁ። ይሄው እንደምታዩት በደንቡ ንጹህ ውሃ እስኪወጣ ድረስ እንደዚህ ሙልጭ አርጋችሁ ትታጠቡታላችሁ። ያው እንደምታዩት ቆንጆ ሆኖ በደንብ እንደዚህ በሳምንት አንዴ በሳምንት ሁለቴ ጎበዝ የሆነ ሰው እንዲህ በተታጠቡ በጣም ትልቅ ለውጥ ነው የምታዩት። ይሄው ቫይታሚን ሲ በጣም ቆንጆ ነው። በተለይ እንደዛ ነገር ለሚወጣበት ሰው ይሄ ጠቃጠቆ ምልክቱ በአጭር ጊዜ ውስጥ ለውጥ ታያላችሁ። በተደጋጋሚ ብዙ ማረግ አያስፈልግም። ይሄው እንደምታዩት ሞይስቸራይዝ ለማድረግ ትንሽ ይበቃል። ይሄው እንደምታዩት በተደጋጋሚ እንዲህ ከተጠቀማችሁ በጣም ትልቅ ለውጥ ነው የምታዩት። የኔ እግሬ እንደውም ትንሽ ስለሆነ የሕፃን ልጅ እግር ነው የሚባለው። ብዙ ጊዜ አይፈጅብኝም ማለት ነው። ቶሎ ትጥብ ብላለው እና ይሄን ይመስላል። ያሳየዋችሁ መታጠቡ ብቻም ሳይሆን በጣም ነው ሪላክስ የሚያደርገው። እግራችሁን እንዲህ ቅልል እንደሚላችሁ እውነቴን ነው። ሞክሩትና ትነግሩኛላችሁ። በጣም ነው የምትወዱት። በሳምንት አንድ ቀን በተከታታይ ማድረግ አለባችሁ። ሰብስክራይብ ደግሞ ማድረግ እንዳትረሱ። ላይክ፣ ኮሜንት፣ ሼር አድርጉት። በሌላ ቪዲዮ እስክንገናኝ ቻው።